እንደ በግ ኑሪ ተብዬ እንደ ምንድነው ምኖረው የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው የኔ ባሪ የኔ ሰላም እንዴት ናችሁ? ዌልካም ቱ ማይ ቻናል። እንደተለመደው ቆንጆ ቪዲዮዎችን ይዤ መጥቻለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብረን እንቆይ። ወደ ቪዲዮቹ እንሂድ። እናቴ ትሙት አክሻይ ቁጥር አክሻይ ከኋላ አክሻይ ምንድን ነው? ሌባ እንዳይሆን ነው የሮጠው። ሰርቋችሁ ነው ወንድም እናቴ ይተሽናል። እኔ ባልኖር ወይ ወጣችሁ ነበር። ያስ ዝም ብለህ ያዝ። ቱሂቱ ጀነት ሜሪ ቱሂ ሜራ ጁን ይሏል። ምን ማለት ነው ደግሞ? ያባት እንግዲህ አትግደለው ይልቁንስ ማጅላክበት ማለት ነው። ከኔ ነው የምትፈልጥ። ስልክ ሊበሉ ነው እኮ ሌባ ናቸው ወንድም። የእናቴ ማስታወሻ አንድ ያለችኝ ሁለት ሌባ ናቸው ወይ? ምን ማለት ነው? ማለቱ ደግሞ እንደዚህ ነው የሚሉት። የሆነ ነገር ይናገሩና ምን ማለት ነው ምናምን ነገር ይሌለ እንዴ ፊልም አይታችሁ ከሆነ በፊት ሞራል ተሰምቶት በቃ ያለኔ የለም ብሎ ተበላኝ ሁሉ ነገር አስረክቡ ያጃጅላል። አንዳንዴ እነሱን ማየት ተስማ ሪሚዲ በዳድቂ ድልቄ ያሪያዳ ሃዲንከረ ሲላት ታሽመን ሄቢያርቄ ቻብላክ የልጅ የሴቷ ድምፅ የልጅ ቁጭ ነው ያደረገችው። ጎበዝ ነች። ሲያርቂ ዲልቂ ያሃሪያዳ ሃዲንከረ ሴቷ ደግሞ ነመስቴ ደሱን ቆርያጀን ያደግነው አሚታብ ባቻን በጣም ትወጂዋለሽ። እንትን ነው ወቅት ምናምን ዝሆን ጓደኛዬ ቲሜሪ ሳቲ ዝሆን ጓደኛዬ የሚል ሙቪ ነበር። እናለቅሳለን ሁሉ ገብተበታል። በቃ ደስ ይለን ነበር። በእኛም ጊዜ እንደ ፊልም እናያለን። አያማ ዲስኮ ዳንሰር አያማ ዲስኮ ዳንሰር ኩኩን ማውደት አለ ብዬ አላስብም። በቃ ራሷን ስትጠብቅ ምናምን በጣም ደስ የምትለው እዛ ላይ ፈንች በጣም ጨዋታ ታውቃለች ምናምን አሪፍ ናት። በጣም ደስ ትለኛለች። እኔ የአዲሱን ዘፈን አልሰማሁትም። እንዴት ነው? አሪፍ ነው? እስኪ ኮሜንት ላይ አስተያየታችሁን ስለ አዲሱ ዘፈን አምሾር ቴዲ ምናምን ስለሆነ ግጥምና ዜማ ላይ ተሳተፈው ቆንጆ ነው የሚሆነው ብዬ ተስፋ አድርጋለሁ። እንግዲህ እንሰማዋለን እስቲ ምን እንደሆነ። የህንድ ዘፈን ቀላቅላበታለች እንዴ በዚህ ተስጦ። እኔ ለምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉስ እንዴ መንሱር ጀማል ጋር ሄደ ምንድነው የገጠመው? ወይኔ መንሱርሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጥ እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው እዛ ጋር ሽቶ አለ። እዚህ ጋር የሆነ
በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ እቃቂ ይባላለሁ እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ በጣም ተቀይሮብኛል ፊቱ እንደዚህ አልነበረም ማለት ያው ኦፍ ኮርስ እንደ ድሮ ሊሆን አይችልም ግን እቃቂ ይባላለሁ ሲል ነው በደንብ ያስታወስኩት። የድሮ ዘፈኖቹን ምን ነበር ዘፈኑ ጠፋብኝ ግን አሪፍ ዘፈኖች ነበሩት የወንድ በፊት እሱ ነው ለማታውቁት ፕሮጀክት ነበር ያስኩት። በርግጥ ወረዳ ብሄድ ክፍለ ከተማ ብሄድ እንትኑ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉ አፋሩ ምኑ የተሰበሰበበት የሚል ሀሳቤ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ልብኛል ምና እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉት እንዴ ተማክሬበት ምናምን አለኝ። ማንኛውም ባለሀብት እኔ እንጃ እንግዲህ ባለሀብት አይደለሁም ግን ይመስለኛል የሆነ ፕሮጀክት ሲቀርብ እስኪ ቆይ ለማከርበት ማለት ያው እንጃ እንደኔ ኖርማል መሰለኝ። ምክንያቱም ብድግ አድርጎ የሚሰጠው ምንድነው እሱ ዘመዱ አይደለ ወይ አባቱ አይደለ እንደኔ መማከሩ ኖርማል ነው ብዬ ነው ማሰበው። ብድግ አድርጎ መቼም ስላየ ብቻ አሮን ነው እንዴት እንደሚካሄድ እዛ አካባቢ ግን ብድግ አድርጎ ለብር መስጠት ከባድ መሰለኝ። ተማክሮበት ማለቱ ኖርማል መሰለኝ። አሮን ነው አሁን እሱ እንደ ትልቅ ነገር አድርጎት ለምን እንደሚያወራው አላውቅም። እና እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ እንደ ባላ ሀብት ነው የተጫወቱ ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ሪያሊቲ ነው። አይ ቲንክ አክት ስላደረገበት መሰለኝ እሱ የተበሳጨው እንጂ በእንትኑ እንዳይሆን ይችላል። ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ወራበካቱ እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ እና ምን ያህል ነብያችን ኢትዮጵያን እንደሚወዱ በሁለት ነገሮች እነግራቸዋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበር እና አለቃውን ይዞ ባሪያ ነበር። አለቃውን መማለጃ ትፈልግ እጅ መንሻ ለምረት የለ መጨረሻ እንዲያወደ አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። ቴዲ አፍሮ ከእግዚአብሔር የተላከ መልእክተኛ ነብይ ነው። እሱንም እመጣበታለሁ እንዴት እንደሆነ። ፍቅር ያሸንፋል ያልኩበት ምክንያት እኔና ቴዲ አፍሮ እዚህ ሀገር ላይ በዓለም ላይ መልእክት ኧረ ተው ስሙኝ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ፣ ተው ስሙኝ። እኔ ምን ላድርግ ፈጣሪ ሆይ አልሰማሉኝ። ምንም የቀረው እምነት የለም እኮ አንዱ ጋር ምንም መጽናት የሌለበት ማለት ነው። በጣም የሚገርመው አንዴ ሙስሊም ነበረ፣ አንዴ ደግሞ አንዴ ነብይም ነበር መሰለኝ መሀል ላይማ ተልክ ያለው ምናምን ሲል ስለነበር የፍቅር ሲዝም ብቻ ነው የቀረው። አሁን ወደዛ መሄዱ አይቀርም ትንሽ ቆይቶ ሰው እያደገ ሲሄድ ማቹር የሆነ ማለት እያገናዘበ ምናምን ነው የሚሄደውና ሃይማኖት ላይ ደግሞ እንደዚህ ቢዝነስ አድርጎት ይመስለኛል እንጂ አሁን አምኑበትም አይመስለኝም። ለምን የሆነ አንድ ሳምንት ይሆናል ኦርቶዶክስ ነበር፣ ከዛ ደግሞ ጴንጤ የሆነበት ታይሚንግ ራሱ ወዲያው ነው እሺ እንትን ያለው የተቀየረው። ወይ
እንትን ሲል ማለት መጽሐፎች ሲያነብ ምን ሲል ማለት መቼም ሃይማኖት ለመቀየር ልብስ እንደመቀየር ነው እሱ በአንድ ጊዜ ካንዱ ወደ አንዱ እድግ ብሎ ዘለል ያለውና እድሜ ካላስተማረ እንግዲህ ምንድነው በጣም ነው የሚያሳዝነው። ቀልድ ነው እሱ ያደረገው በቃ ሃይማኖትን ካንዱ ወደ አንዱ ዝም ብሎ የሚዘለው በጣም ነው የሚያሳዝነው። Scoot up, son. Oh! Oh! It's about to break the horse back. You sit up. No, not you. Sit up on the horse. Sit up. And put your feet in the front. You can't lean on him. You gotta lean in the middle. You gotta get in the middle. Oh! He breaking the horse. Yo, Black. Black. Yo, Black. Oh, everybody. ፈረስ የፈረስ ጉልበት እንግዲህ ምን ያህል እንደሆነ የታወቀ ነው። ይሄንን ሰውዬ ግን ልትችለው ራሱ አልቻለችም። ምን ያህል ቢሆን ነው ኪሎ ፈረስ ሁሉ ያልቻለው ማለት ነው። በዛሬስ ታዝን በቃ ጥራለች እሱን ለመሸከም ከዛ መሳለ ያጭምናው ምናምን ብላ ጥላ ወደው ነው ብድግ ያለችው። ጥበቃው ምሽት ላይ በጅብ ተበላ። አዲስ አበባ በ17 ኪሎ ሜትር ርቀት ከዚህ በፊት ጅብ ከተማ ላይ ገባ ምናምን ነገር በየ ቪዲዮ ሰርቼ ነበር ካላያችሁት ወደ ኋላ ተመልሳችሁ እዩት እና የሁሉ ሰው የነበረውን በሙሉ ወደ ገጠር ከቶ ይሄው ጅብ አደረገው ከተማው ምናምን እያልኩ ነበር ሪአክት አድርጌ ነበርውና እስቲ ያንን ቪዲዮ እዩት ካላያችሁት። አሁን ደግሞ ሲሲዲ ላይ ነው ሰው የተበላው እና እስቲ እንየው ይሄንን ቪዲዮ። ላይ በመትገኘው ለገጣፎ ለገዳዲ ከተማ ከጥቂት ቀናት በፊት ያጋጠመው ክስተት ነዋሪዎችን ያሸበረ ሆኗል ሲል ቢቢሲ በዘገባው ላይ ገልጿል። ካንትሪ ክለብ ዴቨሎፐርስ ወይንም ሲሲዲ በተባለ የመኖሪያ መንደር ግቢ አካባቢ የአንድ መኖሪያ ቤት ጥበቃ የሆነ ግለሰብ ቅዳሜ በጅብ ተበልቶ መሞቱ ተሰምቷል። በሲሲዲ የመኖሪያ መንደር ነዋሪ የሆነች አንዲት ሴት እዛ ግቢ ውስጥ ወይንም ደግሞ በሲሲዲ የመኖሪያ መንደር ጅብ ከሰው እኩል ነው የሚንቀሳቀስ ምሽት 12 ሰዓት ከሆነ በኋላ በሁሉም ቦታ ይታያል ስትል ለቢቢሲ ተናግራለች። የከተማው ፖሊስ መምሪያ ኃላፊ ኮማንደር አለማየሁ በጅብ ተበልቶ የሞተው ግለሰብ የጥበቃ ስራውን አጠናቆ ከመንደሩ እየወጣ ሳለ መበላቱን ተናግረዋል። በጅቦች ጥቃት ለህልፈት የተዳረገውን ግለሰብ ውሾች ሲጮሁ ነዋሪዎች ወጥተው ባትሪ በማብራት ቢያስጥሉ በጣም የሚገርመው ሲጀመር እንደዚህ ከሰው እኩል ከሆነ የነበረው ጅቡ ሰው ከመበላቱ በፊት ወይ ስጋ ላይ መርዝ ምናምን አድርገው እንትን ማለት ነበረባቸው። አሁን ሰው ከተበላ በኋላ ነው ሲጀመር አክሽን እየተወሰደ ያለውና በጣም ነው የሚያሳዝነው ምስኪን። ህይወቱን ማትረፍ እንዳልተቻለ ተናግሯል። ነዋሪዎች እንደሚሉት ከሆነ ጅብ ከ12 ሰዓት ጀምሮ አንዳንድ ጊዜም ከ11 ሰዓት ጀምሮ በመኖሪያ መንደሮ አካባቢ መታየት የሚጀምርበት ጊዜ እንዳለ ተናግረዋል። ከጅቦቹ ብዛት አንጻር በጣም ያስፈራል። በአካባቢው ያሉ ጥበቃዎች ከዚህ ቦታ አትለፉ ብለው የሚከለክሉባቸው ቦታዎች እንዳሉም ነዋሪዎች ይናገራሉ። ጅቡ በመኖሪያ መንደር ውስጥ ግንባታቸው ባልተጠናቀቁ መኖሪያ ቤቶች ውስጥ እየኖረ እንደሆነም የተቋሙ ጭራሽ ማለት ነው ጭራሽ ያልተጠናቀቁ ቦታዎች ላይ ቤቶች ላይ ውስጥ ገብተው እየኖሩ ነው ማለት በቃ ተፈቅዶላቸው አይነት ነገር ነው የሚመስለው። ካርታ አላቸው ምናምን ገብተው እየኖሩ ነው ጅቦች። በጣም የሚያሳፍረው እዚህ ያሉት እንደውም የማህት ባለ ሀብት ነው መሰለኝ ሲሲዲ ላይ እየኖረ ያለው ሰው የሆነ ነገር ቢያደርጉ ሰው ሌላ ተጨማሪ ሰው እንትን ከማለቱ በፊት ኬርለስ አባት እንደሆንክ ነው እየታየኝ ያለው። ምክንያቱም ከመጣ ስንት ቀን ነው አላየሃቸውም ገና። እንዳልኩ ነው ቅድም ጓደኛ ነው የምትሆነው። ዛሬ ላይ አብረ እየተንከባለልክ ምን እያልክ ምናምን በእነሱ ጋር እየተጃጃልክ እየተንከባለልክ ምናምን በቃ ያንን ህይወት በጣም ደስ የሚል ነው የሚለው ያንን ማጣጣም ነው ያለበት። ፍቅር መስጠት ነው ያለው። ከልጆች ጋር ትገናኛለህ አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ። ገና በቅርቡ ነው የመጣሁት። አንተ ኢንተርቪው እስክትደረግ ድረስ ልጆችን እንኳን አላየህም። እኔ 100% በዳጊ ሳይድ ነኝ። በእውነት ከምሬ ነው የምላችሁ። ከነ ጥፋቷ ከነ ምኗ በዳጊ ሳይድ ነኝ። ስለዚህ እሷም ላይ የሚወራው ነገር እውነት ይሁን ውሸት የምናውቀው ነገር የለም። እንግዲህ በቤተሰብ መሀል ገብቶ ይሄንን አስተያየት መስጠት በጣም ከባድ ነው የሚሆነው። በእርግጥ ግን ደግሞ ያው ከውጭ መጥቶ ምንም አላያቸውም ነው እንግዲህ እያለች ያለችው
ሴትዮዋ በሰው መሀል መግባት በጣም ከባድ ነው የሚሆነው። ግን አትሊስት ለልጆቹ እዛው መኖሩን ማሳየት ነበረበት። ከመጣ ደግሞ ቢያያቸው መልካም ነበር። አሁን እንደዚህ ከመቅረቡ በፊት ለምን ሰው ይኸው እያወራለት ነው ያለው ገና። እዚህ ቤተሰብ ላይ የማየው ምንድን ነው ነገር ሁሉን ነገር ገመናውን ሁሉ ጊዜ ውጪ ማውጣት ማለት እዚህ ጋር አሁን ልጆቹም ኢንቮልቭ መሆን አልነበረባቸውም። ውስጥ ማድረግ ነበረባቸው። ደግሞ ሂዱ እያልኳቸው ነው የወረዱት እያለች ነበር። በርግጥ ግን ብቻቸውን ቢነጋገሩ ልጆቹ ባይኖሩ መልካም ነበረ። ሁሉን ነገር እያዩ ነው ያሉት። ይሄ ለነሱ ጥሩ ነው ብዬ አላስብም፣ ህፃናት ስለሆኑ ማለት ነው። እዚህ ቤተሰብ እንግዲህ መሀል ላይ የምትገባም ሴት አለች እዛ ከጀርባ ማለት በእነሱ መሀል ገብተው ባያወሩ ባልና ሚስት ናቸው ነበሩ። ለብቻቸው እንደዚህ አይነት ቢሉ ጥሩ ነበረ። መሀል ላይ ይኸው ጣልቃ እየገቡ ነው ጭራሽ እንትን እያባባሱ ነው ያሉት እንጂ እንትን እያሉ አይደለም ብዬ ነው የማስበው። አበሻ መሀል ላይ ገብቶ መፈትፈት ይወዳል፣ እኔንም ጨምሮ። አሁን ቢያስታርቁ ትልቅ ሰውዬን ሴትዮ ናቸው፣ መፍረድ ይከብዳል። ግን እንደዚህ ከማርጋህ ነበር ምናምን ነገር ከማለት እሳቸውም ተረጋግተው ቢያረጋጉ መልካም ነበረ። እዚህ ጋር ደግሞ ህፃናት አሉ። ብቻ በጣም የሚያሳዝን ነው። ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። ቤቱ እናንተ አያገባችሁ። ብትወደ ኖሮ ቤቱን አሸጥብንም ነበር መሰለኝ ያለችው በትክክል ከተሰማኝ ማለት ነው። ይሄ በቃ ማለት መሸፈን የነበረበት ነገር ነበር። በቃ የምር የእነሱ የቤተሰብ ብቻ ቢሆን ቆንጆ ነበር። ሚዲያ ላይ ባታወጣው ይሄንን ቪዲዮ መልካም ነበር። ምክንያቱም ለልጆቹ ለወደፊት መልካም አይደለም። ኤኒዌይ ግን ቁጭ ብሎ በስነ ስርዓት መነጋገር ቢቻል ጥሩ ነበር። አቋማቸውን መጫን ማስገደድ አልችልም። ቤት ተሸጠ ምናምን ስሟን አጠፋ። እዚህ ቪዲዮ ላይ እንግዲህ ብዙ ነገር ነው የተከናወነ ያለው። አንዷ ልጅ ቤቱን አሸጥክብን ትላለች። አንዷ ልጅ ደግሞ ኢቢኤስ ላይ ቀርበህ እናታችንን አሰደብካት ምናምን ትላለች። ብዙ ነገር ነው የተከናወነ ያለው። እነሱ የሚያስቡት ያው ህፃናት ናቸው፣ ምንም የሚያውቁት ነገር የለም። ኢንቮልቭ ባይሆኑ በዚህ ሁኔታ ላይ አሪፍ ነበረ እና ደግሞ መፍት አለው። በህጉም ቢካሄድ መፍት አለው። ልጆቹን የማየት የማናገርም ቢሆን መፍት አለው እንደማውቀው ከሆነ ማለት ነው። እና እዚህ ጋር እነሱን ባያካቷቸው መልካም ነበር። እና ደግሞ ሚዲያ ላይ ሁሉ ነገር መውጣት አለበት ብዬ አላስብም። ይሄ እኮ የቤተሰባቸው ጉዳይ ነው። ያላቸውን ገበና ሽፍን ቢያደርጉ ቆንጆ ነበር። ሁሉ ነገር ሚዲያ ላይ ይቅረብ ማለት አይደለም። በዛ ላይ አሁን እኛ ሰው አይቶ ጀጅ ያደርጋለሁ እንጂ ምንም አይነት መፍትሄ የሚሰጥ ሰው የለም። እና ሚዲያ ላይ ሁሉ ነገር ባይወጣ መልካም ነው ማለት። ሁሉም እኮ በየቤቱ ይጣላል ምን ይላል። ግን በጣም የሰው በቃ የማሃት ሰው ነው ኢንቮልቭ እየሆነ ያለው እዚህ ቤት። አሁን እዛሽ ጋር ያለችው ሴትዮን የማንዶልች ማላቀም እሷ ማስቴት ትሰጣለች፣ ልጆቹ መሀል ላይ ማስቴት ይሰጣሉ። በጣም ይሄ ፖዚቲቭ ነው ብዬ አላሰብም እንደኔ።
ማለት ቁጭ መነጋገር ቢቻል ወይ ደግሞ በቃ በኖርማሊ በህግ ቢዳኙ እና በስነ ስርዓት ቢሆን ጥሩ ነው ብዬ ነው የማስበው። ቪዲዮ መቀረጹ ጥሩ ነው ብዬ አላስብም ለልጆቹ። ምክንያቱም ትምህርት ቤት ይሄዳሉ ልጆቹ የሆነ ነገር ብቻ ያው ጓደኞችም አሏቸው። ልክ ነው ብዬ አላስብም ሚዲያ ላይ ወጣ ነገር እና ሽፍን ቢያደርጉት መልካም ነበረ። ኤኒዌይ ያው በጣም ያሳዝናል ያለው ነገር በጣም ነው የሚያሳዝነው። ሰይጣን ያው በትዳር መሃል ገብቶ እንደዚህ ማስተርሱን እየሰራ ያለው የመመረቂያ ጽሁፉን የሚሰራው ትዳር ላይ ነው። እንግዲህ ያው ያንተን እያላቸው ነው ያለውና እስቲ አንድ ላይ ሆናሉ ማለት ይታረቃሉ ብዬ አስባለሁ። ምክንያቱም ደስ የሚሉ ቤተሰቦች ናቸው። በዛ ላይ ልጆች አፍርተዋል። ሰው አይ ሆፕ እንግዲህ አንድ ላይ ሆናሉ ተስማምተው ብዬ ተስፋ አደርጋለሁ። እናት ላይ ጺምን አትላጭ እንታ ከቤት በ40 ዓመት እናት አባት ሊሆነ ጺምን አትላጭ እላጫለሁማ። ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር አክቹሊ እሱ ብቻ ሳይሆን ተሳዳቢ አሁን አብዛኞቹ ሚዲያ ላይ ያሉት ማለት ቲክቶክ ላይ ያሉት አሁን በጣም ፌመስ የሆኑት በመሳደባቸው ነው። እሱ ብቻ አይደለም ተሳዳቢ፣ ግን ደግሞ ያለው ነገር ልክ ነው ወይ ማለት ያው እንግዲህ ሰው ቢደላውና ቢኖረው ማንም ሰው እስከ 40 ዓመቱ ድረስ እናትና አባቱ ጋር መቀመጥ የሚፈልግ ያለ አይመስለኝም። ግን አሁን ከኢትዮጵያ ሁኔታ አንፃር ወጥቶስ ምንድነው የሚያደርገው? ደሞዙ ምኑ ስንት ነገር አለና ሜቢ ቲክቶከሮቹ ምናምን እየወጡ ስለሆነ እንደዛ ብሎ አስቦ ከሆነ ይሄን ነገር የተናገረው እነሱ ያው አድቨርታይዝ ማለት የማስታወቂያዎች በመስራት ምንም በማድረግ ነው እንትን ገቢ ያገኙ ያሉት። የዘሳለ መውጣቱም ኖርማል ነው። ግን እንደዚህ በኖርማል ደሞዝ ተከፋይ ከሆነ ሰው ጋር ማለት በሆነ ሰው ግን መውጣት በጣም ይከብዳል ብዬ ነው የማስበው። ያው እንደዛ ማለቱ ልክ ነው ብዬ አላስብም። ምክንያቱም ያው አሁን ካለው አንፃር ማለት ወጥቶ በጣም የሚቸገረው ሰው ለዛ ነው እና እንደዚህ ሰው ተመቸኝ ብሎ ባይናገር ጥሩ ነበር። እሱ ስለተመቸው ብቻ ሌላውን ሰው ኢግኖር። እንግዲህ ተከታተላችሁትን ይመስላል ቪዲዮዎቹ ተመችቷችኋል ብዬ ተስፋ አደርጋለሁ። በተመሳሳይ ቪዲዮዎች ደግሞ እንገናኛለን። ቻናሉ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንሁን። ቻው ቻው።